ሰላም ፋሚሊ እንዴት ናችሁ? ዛሬም እንደተለመደው በሌላ ቪዲዮ ተገናኝተናል ማለት ነው። ዛሬ የምናየው የሚሆነው የ2017 የሞዴል የሪሚዲያል ኤግዛምን የሰከንድ ራውንድ የማትስ ጥያቄዎችን በሁለት ፓርት ከፋፍለን የምናይበትን የመጀመሪያውን የመጀመሪያውን ክፍል ይዤላችሁን የመጣሁት ማለት ነው። የመጀመሪያው ክፍል ከዚህ ጀምሮ ያለውን የምናየው የሚሆነው አብራችሁ እንድትቆዩ ጋብዛለሁ። መልካም ጊዜም እንዲሆንላችሁ እየጋበዝኩኝ ቪዲዮን ከመጀመራችን በፊት ግን ሰብስክራይብ በማድረግ ድጋሚ እንድንገናኝ ስለሚያደርገን ሰብስክራይብ በማድረግ ላይክ በማድረግ እኛን በመበረታታት እና ለጓደኞቻችሁ ደግሞ ሼር በማድረግ ብታደርሱላቸው እነሱም ይጠቅማቸዋል። ከዛ ውጪ ማንኛውም አይነት ሀሳብ፣ አስተያየት፣ ጥያቄ ካለ እንደተለመደ በኮመንት ሴክሽን ላይ እንድታደርሱኝ ጠይቃችኋለሁ ማለት ነው። እንደገና ኮመንት ሴክሽን ላይ ደግሞ ያስቀመጥኩላችሁ ሊንክ አለ። እሱ ሊንክ በመጫን ወደ ቴሌግራም ቻናላችን የምትገቡ ተጨማሪ በጣም ብዙ እንትኖችን የምታገኙበት ኢንፎርሜሽኖችን የምታገኙበት ሁኔታ ነው ያለው እና እንደዛም እንድታደርጉ ሪኮመንድ አደርጋችኋለሁ ማለት ነው። ቀጥታ ወደ ጥያቄዎቹ ነው የምንገባው። የመጀመሪያ ጥያቄ እንደምታዩት ይሄኛው ሌት ኤፍ ኤንድ ጂ ቢ ዲፍሬንሻብል ፋንክሽን ኦፍ ኤች ኦፍ ኤክስ ኢዝ ኢኳል ቱ ጂ ኦፍ ኤፍ 3x + 1 ይላል። ኤንድ ኢፍ ኤፍ ኢዝ 1 ኤንድ ኤፍ ኦፍ 1 ኢዝ 2 እንደገና ጂ ኦፍ 2 ኢዝ ኢኳልስ ቱ 1 ይለናል። ወይም ዋት ኢዝ ዘ ቫልዩ ኦፍ የዚህ ቫልዩ ነው የተፈለገውና የዚህም ቫልዩ እንድናገኝ ነው አሁን ጥያቄው እየጠየቀን ያለው ማለት ነው። የዚህን ቫልዩ ለማግኘት የዚህን ቫልዩ ለማግኘት ምንድነው የምናደርገው ማለት ነው? ቼንስ ሩል የሚባል ሩል አለ። ያን ሩል በመጠቀም በቀላሉ ማግኘት የምንችልበት እንትን ነው ያለው ማለት ነው። እንትን ነው ያለው እሱን ሩል በመጠቀም መጀመሪያ ኤች ኤክስ ይሄ የቼን ሩል ፎርሙላ ነው። f of f 3x + 1 times 3x + 1 times 3 እናደርግና ከዛ በኋላ እዚህ ጋር እንደምታዩት በዜሮ ነው ፈልገው የተባልነው። ስለዚህ የእንትን ቦታ ላይ የኤክስ ቦታ ላይ ዜሮን እንተካለን ማለት ነው። በዚህኛው መጀመሪያ እቺኛዋን እንይዝና እቺን ፎርሙላ እንይዝና አሁን የዜሮን በኤክስ ቦታ እዚህ ጋር እና ሁሉም ጋር ዜሮን እየተካን እንሄዳለን ማለት ነው። እቺኛውን ፎርሙላ ይዘን ማለት ነው። ከዛ እንዴት ነው የሚሆነው ማለት ነው? ኤክስን 0 ስናደርግ ማለት ነው። ባጭሩ ኤክስን 0 ስናደርግ ኢኳልስ ቱ ጂ1 ጂ ኤፍ ኢን 3x የነበረው ስንተካ 30 ይሆናል። ከዛ +1 ይሆናል ማለት ነው። ከዛ ታይምስ አሁንም 3 ኢን 0 +1 ታይምስ 3 ይሆናል ማለት ነው። ይሄ እንደዚህ ማለት ነው። እንደዚህ ይመጣል ማለት ነው። ከዛ ይሄ እንዴት ነው የሚሆነው ማለት ነው? ጂ ኦፍ ይሄ ሲባዛ በዜሮ ስለሆነ ይጣፋል። እቺኛው ትጣፋለች ማለት ነው። ይሄኛው ምን ይሆናል ማለት ነው? ዋን ይመጣል። እዚህ ጋር ዋን ይመጣል ማለት ነው ባጭሩ። ከዛ ያኛውም ሲባዛ ፕላስ ዋን የሚሆነው ማለት ነው። ኤፍ ፕላስ ዋን ይሆናል ማለትም ዋን ፖዚቲቭ ዋን ከዛ ቺን እንዘጋና ታይምስ 3 ይሆናል ማለት ነው። ታይምስ 3 ይሆናል። እንደዚህ ነው የሚሆነው የመጀመሪያው። ከዛ ሁለተኛውን ለማግኘት ደግሞ በእንትኑ ቦታ ዋንን ነው የምናስገባ የሚሆነው። መጀመሪያው ይሄኛው ነው። ሁለተኛው ደግሞ ኤፍን 1 ስናደርግ የኤክስን ቦታ ላይ ስንተካ 2 ነው አይደል የሚሆነው? ኢኳልስ ቱ 2 እቺኛውም ደግሞ አለች f1
እሱም አሁንም ኢኳልስ ቱ 2 አይደለ? ኢቨን ይሄኛው ኢኳልስ ቱ 2 ማለት ነው። ሶ እናደርጋለን አሁን ሙሉ በሙሉ እንተካለን ማለት ነው። እነዚህን እንይዝና አሁንም እዚህ ጋር ጥያቄዎቻችን ላይ የተሰጡንን እንይዝና ኤችን ቀጥታ 0 ነው የምናደርጋት፣ 0 እናደርጋታለን። ሶ እዚህ ኢኳልስ ቱ ጂ 2 ታይምስ 2 ታይምስ 3 እናደርጋለን ማለት ነው። 2 ታይምስ 3 የምናደርግ ይሆናል ማለት ነው። ስለዚህ ይሄ ስንት ይመጣል ማለት ነው? ኢኳልስ ቱ ወደ 1 ታይምስ 2 ታይምስ 3 ይሆናል ማለት ነው። 3 ይሆናል ማለት ነው። ያው እቺ አንድ የሆነችው እዚህ ጋር እቺ 1 ስለሆነች ነው እዚህ ጋር አይተናል አይደል? እቺ 1 ስለሆነች 1 ታይምስ 2 ታይምስ 3 ይሆናል ማለት ነው። ሰው እቺኛዋ 1 ስለምትመጣ እሷ 1 ትሆናለች። ከዛ 2 እና 3 ይወርዳሉ፣ ቀጥታ 6 ይመጣል ማለት ነው የመጨረሻ መልሳችን። ሰው ይሄን 0 በምናደርግ ሰዓት የምናገኘው 6 ማለትም ቢ ላይ ያለችው ትክክለኛ መልሳችን የምትሆን ይሆናል ማለት ነው። ሰው ቢ ነው የሚሆነው የዚህኛው መልስ። ሁለተኛው ደግሞ ኦፍ ዘ ፎሎዊንግ ዲስክራይብ ዘ ሜካኒካል ሚኒንግ ኦፍ ዴሪቫቲቭስ። ዴሪቫቲቭን ሜካኒካል ሚኒንግ ዲስክራይብ የሚያደርገው ከነዚህ መካከል የትኛው ነው የሚለውና ሜካኒካሊ ይሄ ዴሪቫቲቭ የሚለው ሪፕሬዘንት የሚያደርገው ኢንስታንታነስ ሬሽዮ ኦፍ ቼንጅ ነው። ኢንስታንታነስ ሬሽዮ ኦፍ ቼንጅን ነው እንትን የሚለው ማለት ነው የሚያብራራው ወይም ዲስክራይብ የሚያደርገው። ዋይል ግን ጂኦሜትሪካሊ ብናየው ይሄ ዴሪቫቲቭ ሪፕሬዘንት የሚያደርገው ምንን ይሆናል? ዘ ስሎፕ ኦፍ ታንጀንት ላይንን፣ ስሎፕ ኦፍ ታንጀንት ላይንን ወይም አሁን ይሄ እዚህ ጋር ያለውን ብናየው ትክክል ነው። ነገር ግን ይሄ የሚሰራው ለምን ይሆናል ማለት ነው? በጂኦሜትሪካሊ ብናየው ነው። ጂኦሜትሪካሊ ብናየው ይሄ this is a is right። while ግን እዚህ ጋር እያየን ያለ ነው መካኒካል ነው አይደል? ሶ መካኒካል ሚኒንግ ከተባለ ሁል ጊዜም ምንድነው የሚሆነው? ኢንስታንታነስ ሬት ኦፍ ቼንጅ ቢ ላይ ያለው ነው የሚሆነው ማለት ነው። ኢንስታንታነስ ሬት ኦፍ ቼንጅ የሚለው ይሆናል የዚህኛው መልስ ቢ። ሶስተኛችን ደግሞ እነዚህ እንትኖች ተሰጥተዋል። እነዚህ ሁለቱ ፋንክሽኖች ተሰጥተዋል። ፎር ዋት ቫልዩ ኦፍ ኤክስ ዱ ዘ ግራፍ ኦፍ ኤፍ ኤንድ ጂ ሃቭ ታንጀንት ላይን ኦፍ ዘ ሴም ስሎፕ ይለናል። ሶ ይሄን ደግሞ ለመፈለግ ምንድነው የምናደርገው? የነዚህን ዴሪቫቲቫቸውን እንፈልጋለን። መጀመሪያ የሁለቱንም የነዚህን ዴሪቫቲቫቸውን የምንፈልግ ይሆናል ማለት ነው። እና የነዚህ የዴሪቫቲቭ የሚሆነው የመጀመሪያው የዚህን ዴሪቫቲቭ ከፈለግን ምንድነው የምናደርገው? እንደዚህ የሱ ዴሪቫቲቭ ማለት በቀላሉ ማይነስ ዋን ኦቨር 2x 3 ኦቨር 2 የሚሆን ይሆናል ማለት ነው። የዚህኛው የመጀመሪያው ይሄ ይሆናል 3 ኦቨር 2። የዚህኛው የጂ ደግሞ ዴሪቬቲቭን ስንፈልግ ኤክስ ኢኳልስ ቱ ማይነስ 1 ኦቨር 2 ኤክስ ስኩዌር የሚሆን ይሆናል ማለት ነው። ኤክስ ስኩዌር የሚሆን ይሆናል ማለት ነው። ሶ እነዚህ ናቸው እንትናቸው የሚሆኑት እነዚህ ሁለቱ ናቸው። የመጀመሪያው ማይነስ 1 ኦቨር 2 ኤክስ እንዲህ ሲሆን የዚህ የሁለተኛው ደግሞ የሚሆነው ማይነስ 1 ኦቨር 2 ኤክስ ስኩዌር የሚሆን ይሆናል። ይህ እነዚህን መጀመሪያ ምናቸውን አገኘን ማለት ነው፣ ዴሪቫቲቫቸውን አገኘን ማለት ነው። ሰው እነዚህን ሲምፕሊፋይ ማድረግ ይጠበቅብናል ማለት ነው። እነዚህ ሲምፕሊፋይ ለማድረግ ደግሞ ምን እናደርጋለን? ሶ ዋን የመጀመሪያው ነው 1 ኢኳልስ ቱ ኤክስ ፓወር ኦፍ እንደዚህ እናደርግና ታይምስ ኤክስ ስኩዌር ኢኳልስ ቱ ይሄ ስንት ይሆናል? ኤክስ ይሄ 7 ኦቨር 2 ይሆናል ማለት ነው። ኤክስ 7 ኦቨር 2 የሚሆን ይሆናል ማለት ነው። ከዛ በኋላ ደግሞ
ከዛ በኋላ ምን እናደርጋለን? ኤክስ ኢኳልስ ቱ 1 to the power of 2/7 የሚሆን ይሆናል። ስንገለብጠው ኤክስ 7/2 ነበር የመጣው እሱ 1 the power of 2 7/2 ይሆናል which is ይሄ ከምን ጋር እኩል ይሆናል? ከአንድ ጋር እኩል ይሆናል ማለት ነው። ከአንድ ጋር እኩል ይሆናል ማለት ነው። ሶ ይሄ ነው የሚሆነው ባጭሩ እዚህ ጋር ነው። ይሄ ነው መልሳችን የሚሆነው ማለት ነው። ሶ 1 which is ሲ ላይ ያለው ትክክለኛ መልሳችን የሚሆን ይሆናል። 1 መጨረሻ ላይ የሚመጣ ይሆናል። ሲምፕሊፋይ በቀላሉ እነዚህ መጀመሪያ ዴሪቫቲቫቸውን ፈለግን የሁለቱንም፣ ከዛ ምን አደረገን? ሲምፕሊፋይ ያደረግናቸው ማለት ነው። ሲምፕሊፋይ በምናደርግ ሰዓት ሶ 1 መጣ። ሶ 1 is the right አንሰር የሚሆነው እሱ ይሆናል ማለት ነው። አራተኛ ደግሞ which of the following is a value of this ይለናል። ሶ the function given ተሰጥቷል። የተሰጠን ፋንክሽን ይሄ ነው is continuous at 1 ይለናል። ሶ የሚሆን ነው እንዴት ነው ሶ እሱን ለመስራት ምን ማድረግ አለብን? for continuity x ፕላስ 1 ወይ ሌፍት ሃንድ ነው አይደል? ሌፍት ሃንድ ሊሚት መስቢ ኢኳል መሆን አለበት። ከምን ጋር? ከራይት ሃንድ ሊሚቱ ጋር ሌፍት ሃንድ ሊሚቱ ኢኳል መሆን አለበት ማለት ነው። ሌፍት ሃንድ ሊሚቱ እና ራይት ሃንድ ሊሚቱ እኩል መሆን አለበት። ሶ ይሄን እንትን ለማድረግ ምን እናደርጋለን ማለት ነው? የመጀመሪያው ሌፍት ሃንድ ሊሚቱ አለ። ሌፍት ሊሚቱ ሌፍት ሊሚት ኤክስ እንዴት ይሆናል መሰላችሁ? 1 ማይነስ ኤክስ ስኩዌር ማይነስ 4 ሶ ይሄ ከምን ጋር እኩል ይሆናል ማለት ነው? ሶ ኢኳልስ 1 ማይነስ 4 አይደል? 1 ማይነስ 4 ማለት ይሄ ኔጌቲቭ 3 ማለት ነው። ዚስ ኢዝ ሌፍት ሃንድ ሊሚቱ ይሆናል ማለት ነው። ሌፍት ሃንድ ሊሚቱ ዋይል ደግሞ ራይት ሃንድ ሊሚት አለ። ራይት ሃንድ ሊሚት ኢዝ ራይቱን ስናየው ኤክስ ፖዘቲቭ ነው። ይሄኛው ደግሞ ሶ ኤክስ ፕላስ 1 ይሆናል ማለት ነው። ሶ ዚስ ኢዝ ኤክስ 1 ፕላስ 1 ስለዚህ ይሄኛው ምን ሆነ ማለት ነው? ፕላስ 1 ሆነ ማለት ነው። ሶ እነዚህ ሁለቱን ምን ማድረግ አለብን? ከላይ እንደተነጋገር ነው ሌፍቱንም ራይቱንም ኢኳል ማድረግ ይጠበቅብናል ማለት ነው። ሶ ይሄ የራይቱ ነው። የሌፍቱን ደግሞ ቅድም ማይነስ 3 አግኝተናል አይደል? ስለዚህ እነሱን ሁለቱንም ምን እናደርጋለን? ኢኳል እናደርጋቸዋለን ማለት ነው። ኢኳል እናደርጋቸዋለን። ሶ ማይነስ 3 ኢኳልስ ቱ ራይት ሃንዱ አይደለ? ፕላስ 1 ሶ ይሄ እንትን ለማድረግ ምን እናደርጋለን? 1 ወደዚህ ይመጣል ማለት ነው። 1 ወደዚህ ይመጣል። ሶ 1 ወደዚህ ሲመጣ ማይነስ 1 ይሆናል ይሄኛው። ከዛ ወደዚህ ይሆናል ማለት ነው። ሶ የመጨረሻው መልሳችን የሚሆነው ማይነስ 4 ይሆናል ማለት ነው። ማይነስ 4 which is ሲ ላይ ያለው ማለት ነው የሚሆነው። ይሄኛው ጥያቄ ደግሞ ይሄ እንትን ተሰጥቶናል። ሶ what is the value of የዴሪቬት ሲሆን 0 ቫሊዩ ምንድነው የሚሆነው የሚለን የአምስተኛ ጥያቄያችን። ሶ መጀመሪያ ምንድነው ማድረግ ያለብን የሚለውን ስናይ ዲፍረንሺየት ማድረግ ይጠበቅብናል ማለት ነው። ዲፍረንሺየት እናደርጋቸዋለን። ዲፍረንሺየት በምናደርጋቸው ሰዓት equals to 15x square plus 2 minus cos x plus cos x plus ስኩዌር ይሆናል ማለት ነው። ሶ ይሄኛውን ዴሪቬት አደረገን። አሁን ኢቫሉዌት ማድረግ ይጠበቅብናል which is 0 በማድረግ ማለት ነው። 0 በማድረግ ኢቫሉዌት እናደርጋለን። ሶ 0 በምናደርግ ሰዓት ይሄ እንዴት ይሆናል? 0 equals to
15 0 ስኩዌር ፕላስ 2 ማይነስ ኮስ 0 እናደርጋለን ማለት ነው። እዚህ ጋር ፕላስ አለች እንደዚህ እናደርጋለን ማለት ነው። ሶ ይሄን አሁን ቀጥታ ማውጣት ነው የሚሆነው፣ ቀጥታ እንትን ማድረግ ነው የሚሆነው ማለት ነው። ሶ 0 ስኩዌር 0 ነው። ከዛ ሲባዛ እዚህ ጋር ሙሉ በሙሉ ያጠፋዋል ማለት ነው፣ 0 ያደርገዋል። ከዛ ምን ይሆናል? ፕላስ 2 ይችኛዋ ፕላስ 2 ቀጥታ ፕላስ 2 ትሆናለች። ከዛ ይሄ ማይነስ 1 ደን ፕላስ 1 ይሆናል ማለት ነው። ፕላስ 1 ይሆናል ማለት ነው። ይህን ቀጥታ መስራት ነው። ብዙም እንትን የሚለን ነገር አይኖርም ማለት ነው የሚሆነው። ሰው እዚች ጋር እቺ 0 ሆናለች። 0 ፕላስ 2 ማይነስ 1 ፕላስ 1 ይሆናል ማለት ነው። ሰው ማይነስ 1 እና ፕላስ 1 ይጣፋል፣ 0 ይጣፋል። ሶ የዚህኛው እንትናችን የሚሆነው 2 ይሆናል ማለት ነው። 2 ብቻዋን ትቀራለች። ሶ ፖዚቲቭ 2 ያለበት ትክክለኛ መልሳችን የሚሆን ይሆናል። which is ዲ ላይ ያለችዋ አይ ቲንክ ያ ዲ ላይ ያለው ትክክለኛ መልሳችን የሚሆነው እሱ ነው ማለት ነው። ስድስተኛ ጥያቄያችን ደግሞ water is running into canonical tank which is pointed downward at a constant rate of 65 cm square ይለናል per second. the cone has 10 centimeter ነው height, radius 5 cm. then how fast is the water level rising when water reaches 2 cm deep በሚደርስ ሰዓት how fast ራይዝ ያደርጋል ማለት ምን ያህል እንትን ራይዝ ያደርጋል የሚለውን ነው የምናየው። ይሄኛው ደግሞ የሚሆነው መጀመሪያ እናደርጋለን አር ኦቨር ኤች ማለት አር ኦቨር ኤች which is አር ስንት ነው እዚህ ጋር 5 ኦቨር ኤች ደግሞ 10 ሴንቲሜትር 10 ይሆናል ማለት ነው። ሰው ይሄኛው በ5 1 by 5 to 1 over 2 ይሆናል። ይሄኛው 1 over 2 ከዛ በኋላ በዚህኛው አንተን 1 over 2 እናገኘው እቺኛዋ ፈርስት 1 over 2 እንደያዘን ምን እናደርጋለን? እቺኛዋን ማወቅ ይጠበቅብናል ማለት ነው። v equals to 1 over 3 by r square ከዛ height ማለት ነው። ሶ 1 over 2 ያን አግኝተናል። እዚህ ጋር ምን እናደርጋለን? በእንትኑ ቦታ እናስገባለን ማለት ነው። በእንትኑ ቦታ የምናስገባ ይሆናል ማለት ነው። ሶ equals to 1 over 3 by በራዲየሱ ቦታ አሁን ያገኘናትን 1 over 2 እናስገባለን። 1 over 2 ስኩዌር አይደል? ከዛ h which is the height ይሆናል። ከዛ ይሄ ስንት ይመጣል ማለት ነው? ይሄ አለ። ከዛ by 1 over 12 ፓይ height አለ። ሶ height ስኩዌር 1 over 2 I mean 1 over 12 ፓይ h ኪዩብ የሚመጣ ይሆናል ማለት ነው። ሰው እንደዚህ ይሆናል። ከዛ ይሄን ምን ማድረግ አለብን? ዲፍረንሺየት እናደርጋለን። ይሄንን ቫልዩ መጀመሪያ ጥያቄ ላይ እንደሰራነው የቼን ሩልን በመጠቀም ዲፍረንሺየት እናደርጋለን ሪስፔክት ቱ ታይም ማለት ነው። ያ ማለት እንዴት ነው? ዲቪ ኦቨር ዲቲ ኢኳልስ ቱ ዲኤች ኦቨር ዲቲ በዚህኛው በመጠቀም ዲፍረንሺየት እናደርጋለን ማለት ነው። ዲፍረንሺየት እናደርጋለን። ከዛ ምንድነው የሚሆነው? ሶ ዲቪ ኦቨር ዲቲ ኢኳልስ ቱ ዲ ኦቨር ዲቲ which is እንትኑ ደግሞ 1 over 2 by h እንደዚህ ይሆናል ማለት ነው። ከዛ ይሄ እንትን ስንል ምንድነው የሚሆነው? ዲቪ ኦቨር ዲቲ ኢኳልስ ቱ ስንት እንዴት ይሆናል ማለት ነው? 1 over 4 ይሄ ስላለ 1 over 4 by h square dh over dt ይሆናል ማለት ነው። dt ይሆናል ማለት ነው። ሶ ይሄ እንደዚህ ይሆናል ማለት ነው። ከዛ ይሄኛውን ደግሞ መልሰን
ያውን ከዚህ ጋር ያገኘነውን ዲፍረንሺየት አድርገን ያገኘነውን ይሄ ሰብስቲቲዩት እናደርጋለን። ሰብስቲቲዩት አድርገን ሶልቭ እናደርገዋለን ማለት ነው። ሶ ሰብስቲቲዩት በምናደርግ ሰዓት ምን ይሆናል? ዲቪ አለ ፕላስ ኦቨር ዲቲ አይደለ? ስንት ከቅድሙ በመነሳት ስንት መጣ ማለት ነው? እዚህ ጋር እንትን አለን። ሶ 6 ፓይ ሴንቲሜትር ፐር ሰከንድ ይሆናል። ሶ ኤች ደግሞ 2 ሴንቲሜትር አይደል የተሰጠችን። ሶ ኤች ኢዝ 2 ነች። ስለዚህ 6 ይሄንን ይዝና ምን እናደርጋለን? 6 ማልስቱ 1 ኦቨር 4 ፓይ ሃይት ደግሞ ሃይት 2 ተሰጠናለች። ኤች ኢዝ 2 ሶ 2 ኤች ስኩዌር ነበር አይደል? ሶ 2 ስኩዌር እናደርጋለን ማለት ነው። 2 ስኩዌር እናደርጋለን። ሶ ይህን እንደዚህ በምናደርግ ሰዓት ስንት ይመጣል ማለት ነው? ቺ ፓይ ናት። ሶ ስንት ይመጣል ማለት ነው? 6 ፓይ ዲኤች ኦቨር ዲቲ ይሆናል ማለት ነው። ሶ ይሄ ዲኤች ኦቨር ዲቲ ቀጥታ እንትን ስናደርገው ምን ይሆናል? ዲኤች ኦቨር ዲቲ ኢኳልስ ቱ 6 ኦቨር ፓይ ሴንቲሜትር ፐር ሰከንድ የሚሆን ይሆናል ማለት ነው። የመጨረሻ እንትናችን የሚሆነው 6 ኦቨር ፓይ ሴንቲሜትር ፐር ሰከንድ የሚለው ኤ ላይ ያለው አማራጫችን ይሆናል። መልሳችን የሚሆነው ኤ ላይ ያለው አማራጫችን ይሆናል ማለት ነው። በዚህ መሰረት ከሄድን ሶ ኤ ኢዝ ዘ ራይት አንሰር ዊች ኦፍ ዘ ፎሎዊንግ ኢዝ ኢኳልስ ቱ ዲስ ይለናል። ሶ ከዚህ ጋር ኢኳል የሚሆነው የትኛው ነው የሚሆነው ነው የሚለን። ሶ ምንድነው የምናደርገው? መጀመሪያ ሰብስቲቲዩት እናደርጋለን። ይሄኛውንም ሰብስቲቲዩት የምናደርገው ይሆናል ማለት ነው። ሶ ሰብስቲቲዩት የምናደርግ ሰዓት ዩ ኢዝ እዚህ ጋር ኢዝ 3x አይደል? እዚህ ጋር እንደምናየው 3x ሶ ኮስ ዩ ዲ ኢኳልስ ቱ ሳይን ዩ ፕላስ ሳይን ፕላስ ሲ ይሆናል ማለት ነው። ሶ ዲስ ኢዝ እዚህ ጋር ሳይን 3 ስለሆነ ዩ ሶ 3x ፕላስ ሲ ይሆናል ማለት ነው። ሶ እንደዚህ ይሆናል ማለት ነው። ሶ ሳይን 3x ፕላስ ሲ የሚል አይ ቲንክ ሲ ላይ ሳይን 3x ፕላስ ሲ የሚለው ይሄኛው ትክክለኛ መልሳችን የሚሆን ይሆናል። ባጭሩ እነዚህን ሰብስቲቱት በማድረግ በዚህ 3x በሚለው ሰብስቲቱት በማድረግ በቀላሉ ባጭሩ የምናገኘው ይሆናል ማለት ነው። ይሄኛውን ስምንተኛችን ደግሞ መልስ የሚሆነው ጥያቄ የሚሆነው ይሄኛው ነው። ሶ ሌት ኤፍ ቢ ኮንቲኒየስ ፋንክሽን ኦን 0 and 1 and let ኤፍ ቢ አንቲ ዴሪቬቲቭ ኦፍ ዲስ ይለናል። ሶ ዘን ኤፍ በዚህ ተሰጥቶ ኢት ኢዝ ከምን ጋር ኢኳል ይሆናል ነው። ይሄ ነው የተሰጠን። ሶ ከምን ጋር ምንድን ነው የሚመጣው? ኢኳልስ ቱ ዳሽ ነው የሚላል። ሶ ይሄን ለማግኘት ደግሞ የምናደርገው ምንድን ነው? በዚህ በተሰጠን ብንወስድ ዲኤክስ አይደለ? ሶ ኤፍ ኦፍ ኤክስ dx equals to f of 1 minus f of 0 1 and 0 ስለሆነ ማለት ነው። ሶ f of 1 minus 0 እናደርጋለን which is እዚህ ጋር equals to minus 11 አይደል? ኔጌቲቭ 11 የመጀመሪያው ኔጌቲቭ 11 እዚህ ጋር ማይነስ አለች እዚች ጋር ሶ ማይነስ ፖዚቲቭ 11 ሶ ይሄ ስንት ይሆናል? ወደ ኔጌቲቭ 22 ኔጌቲቭ ማይነስ 22 ይሆናል ማለት ነው። ማይነስ 22 ይሆናል ማለት ነው።
ዲ ኢዝ ዘ ራይት አንሰር። ሶ ለዚህኛው ጥያቄ ሶ ከማይነስ 22 ጋር እኩል ይሆናል ማለት ነው። ይሄኛው ዋት ኢዝ ዘ ኤሪያ ኦፍ ዘ ሪጅን ባውንድድ ባይ ዘ ግራፍ ኤፍ ኦፍ ኤክስ ኤክስ ስኩዌር ማይነስ 4 ይላል። ሶ ኤንድ ዘ ኤክስ አክሲስ ኢዝ ስኩዌር ዩኒት ነው። ሶ ዋት ኢዝ ኤሪያ ኦፍ ሪጅን ባውንድድ የሆነው የትኛው ምንድን ነው የሚሆነው ነው የሚለን። ሶ የዘጠነኛው ጥያቄያችን ደግሞ ሶ ከርቡ ይሄ የዚህ ከርቭ የዚህኛው ከርቭ ምንድነው ኢንተርሴክት የሚያደርገው ኤክስ አክሲስን አት ኤክስ ፕላስ ኦር ማይነስ 2 ላይ እንትን ያደርገዋል ማለት ነው። ሶ the area will be -2 then -2 x -4 ይሆናል። ሶ the dx ደግሞ dx equals x over 3 minus 4x እዚች ጋርም ምን ይኖረናል? -2 and 2 ከዛ ይቀጥላል ነው ይሄኛው ማለት ነው። ሶ እንደዚህ እንዘጋዋለን። እዚች ጋር ያሉ ናቸው ማለት ነው የሚሆነው። እንደዚህ ይሆናል ማለት ነው። እንደዚህ ይሆናል። በድጋሚ ልጻፍላችሁ በደንብ አድርጋችሁ እንድታዩት dx equals to minus 3 4x 2 which is minus እንደዚህ ነው የሚሆነው ማለት ነው። ሶ ይሄን እንትን በምናደርግ ሰዓት -8 ኦቨር 3 የመጀመሪያው ማለት ነው -8 ኦቨር 3 -8 ይሆናል ፕላስ የዚህኛው የዲኤክሱ ደግሞ የዲኤክሱ -8 ኦቨር 3 ፕላስ 8 ይሆናል ማለት ነው። ይሄኛው እንደዚህ ይሆናል ማለት ነው። ሶ ይሄን ሲምፕሊፋይ እናደርጋለን። ይሄን ሲምፕሊፋይ በምናደርግ ሰዓት ምን ይሆናል ማለት ነው? 8 ኦቨር 3 minus 8 equals to 8 over 3 equals to 8 over 3 minus 24 over 3 ይሆናል። የመጀመሪያው ሲምፕሊፋይ በምናደርጋቸው ሰዓት ነው። ሶ ይሄ ደግሞ equals to 16 አይደል? ይሄ ከዚህ ጋር 16 minus 16 over 3 የሚሆን ይሆናል። minus 16 over 3 የሚሆን ይሆናል ማለት ነው። ሶ minus 16 over 3 ከዛ የሁለተኛው ደግሞ minus 8 over 3 plus 8 equals to minus 8 over 3 plus 24 over 3 which is the positive ይሆናል ማለት ነው። የመጀመሪያው ማይነስ ይሆናል። ይሄኛው ደግሞ ፖዚቲቭ 16 over 3 ይሆናል ማለት ነው። ይሄኛውንም ሙሉ በሙሉ ሲምፕሊፋይ ማድረግ ስለሚጠበቅብን ምን እናደርጋለን? ማይነስ ኢን ማይነስ 16 over 3 የመጀመሪያው ፕላስ የዲኤክስ ደግሞ 16 over 3 ሶ ይሄ ስንት ይመጣል? 16 over 3 ፕላስ 16 over 3 ይሄ ስንት ይሆናል? 16 በ16 ስንት ይሆናል? 32 አይደለ? ሶ ይሄ ደግሞ ኮመኑን እንወስዳለን ኦቨር 3 ይሆናል። 32 ኦቨር 3 የሚሆን ይሆናል ማለት ነው። የመጨረሻ መልሳችን የሚሆነው 32 ኦቨር 3 የሚለው ይሄ ላይ ያለው ትክክለኛ መልሳችን ይሆናል ማለት ነው። ሶ ዲስ ኢዝ ዘ ኤሪያ ማለት ነው። ይሄኛው ጋር ነው የሚሆነው። ቀጣዩ ጥያቄ ደግሞ ሌት ኤፍ ቢ አን አንቲዴሪቬቲቭ ኦፍ ኤፍ ዘን ዊች ኦፍ ዘ ፎሎዊንግ ኢዝ ናት ትሩ አባውት ኤፍ ይለናል። ሶ ትሩ ያልሆነው የትኛው ነው? ስለዚህ ስለ እንትኑ ትሩ የማይሆነው የትኛው ነው? ሶ ይሄ ማለት ኤፍ ኦፍ ኤክስ ዲ ኦፍ ኤክስ ኢኳልስ ቱ ኤፍ ኦፍ ፕላስ ሲ እንደማለት ነው። ይሄ ማለት ነው። ሶ ይሄ ኦፕሽን ቢ ላይ ያለው ቢን እስኪ ቢ
ምንድነው ሪቨርስ ነው ያደረገው። ይሄ አንቲ ዴሪቫቲቭ ሲሆን በዚህ መሰረት ነበር መሆን የነበረበት። ዋይል ግን ቢ ላይ ያለው ጥያቄ ምንድነው ይሄን ሪቨርስ ነው ያደረገው አይደለ? ኤፍ ኦፍ እንደዚህ ነው ያደረገው ማለት ነው። ሶ ዲስ ኢዝ ናት ራይት ትክክል አይደለም ማለት ነው። ቢ ላይ ያለው ሪቨርስ አድርጎ ነው ሪሌሽንሺፕ በሁለቱ መካከል በእነዚህ መካከል ያለውን ሪሌሽንሺፕ ሪቨርስ አድርጎ ገልብጦ ነው እንትን ያስቀመጠው ማለት ነው። ሶ ዲስ ኢዝ ትክክል አይደለም ማለት ነው። ትክክል አይሆንም። ዲስ ኢዝ ናት ትሩ። ይሄ ትሩ አይደለም እዚህ ጋር የተገለጸው ማለት ነው። ቢ ላይ ያለው ሶ ኢት ኢዝ ዘ ራይት አንሰር ኖት ለሚለው ጥያቄ ማለት ነው። which of the following number is upper boundary of the sequence this sequence ይለናል። ሶ upper boundary እንፈልጋለን ማለት ነው ለዚህ ለ11ኛ ጥያቄም። ሶ upper boundary ለመፈለግ ሲኩዌንሱን መጀመሪያ 2 አይደለ በዚህ መሰረት እንጽፈዋለን 2 - 1 over n plus 1 ማለት ነው። ሶ n ደግሞ እዚህ ጋር ኢንፊኒቲ እስከ ኢንፊኒቲ ድረስ አይደለ ይሄን ነው የሚሆነው ማለት ነው። ሶ ይሄ ማለት ምን ማለት ነው? ማንኛውም ነምበር ከሁለት ጀምሮ ማንኛውም እስከ ኢንፊኒቲ ድረስ ያለው ነምበር አፐር ባውንደር ነው ባውንደሪ ነው እንደማለት ነው። አፐር ባውንደሪ ነው እንደማለት ነው። አፐር ባውንድ ነው እንደማለት ነው የሚሆነው። ሶ የሚሆነው መልሳችን ዲስ ኢዝ ኤ ላይ ያለው መልሳችን ይሆናል ማለት ነው። ከሁለት እና 2 ኤንድ ከዛ በላይ መሆን አለበት እንደማለት ነው። አፐር ባውንዱ የሚሆነው ይሄ ነው። ዜሮን ብንወስድ አንድ ብንወስድ 3/2 ሁሉም ከሁለት በታች ናቸው ማለት ነው። ዋይል ሁለት ጋር እኩል ወይም ከሁለት በላይ የሚሆነው እዚህ ጋር የተሰጠን 4 ይሆናል። ሶ 4 ኢዝ ትክክለኛ መልሳችን የሚሆነው እሱ ይሆናል ማለት ነው። ሶ 12ኛ ጥያቄ ደግሞ what is the fifth term of this sequence ይለናል። እዚህ ሲኩዌንስ fifth term is what is it ነው የሚለን። ሶ የዚህኛውን ለመፈለግ ከምንድነው መጀመር ያለብን? ከዜሮ መጀመር ያለብን። ለምሳሌ n is equals to 0 ብለን ብንጀምር ፈርስት n is equals to 0 አይደለ? የፈርስቱ n እንትን ብናደርግ 0 ይሆናል። ሰከንድ ላይ ደግሞ ሰከንድ እንትን ብናደርግ n ከሰከንድ ላይ 1 ይሆናል። ሰርድ ላይ n 2 ነው የሚሆነው። ፎርዝ ላይ 3 ይሆናል። እዚህ ጋር የተጠየቅነው ፊፍዝ አይደለ? ሶ ፊፍዝ ላይ ስንት ነው የሚሆነው? 4 ኤንዝ ተርሙ ኤኑ ኢኳልስ ቱ 4 ነው የሚሆነው ፊፍዝ ላይ ማለት ነው። ሶ ምን እናደርጋለን? 4ን እንወስዳለን። ከዛ በኋላ ኤን ቦታ ላይ እዚች ጋር በተደረደሩ ሲኩዌንሶች ኤን ቦታ ላይ 4ን መክተት ማስገባት ነው ማለት ነው ባጭሩ። ሶ እንዴት እናደርጋለን? 2 ፓወር ኦፍ 4 to the power of 4 plus 4 minus 5 እናደርጋለን ማለት ነው ባጭሩ እንደዚህ ነው። ሶ ይሄ 16 to the power of 4 16 ይመጣል። 16 ፕላስ ይሄኛው ደግሞ again 16 4 times 4 እንደማለት 16 እንደማለት ነው። ሶ minus 5 ይሆናል እንደዚህ ማለት ነው። ሶ minus 5 16 በ16 32 አይደለ? this is 32 ይመጣል። ሶ 32 ሲቀነስ 5 ወደ 27 የሚመጣ ይሆናል ማለት ነው። ሶ በፊፍዝ ሲኩዌንስ እንትን ስንል 27 የሚሆን ይሆናል ማለት ነው። 27 27 16 16 32 minus 5 is 27 የሚመጣ ይሆናል። If the 6th and 11th term of arithmetic sequence are 35 and 75 respectively, then what is the sum of the first 31 term of the sequence ይለናል። ሶ እንትናቸውን የዚህን የ31 ነው የምንፈልገው ማለት ነው። ሰማቸውን የምንፈልግ ይሆናል። ሶ የዚህ ሰማቸውን ስንፈልግ እንዴት ነው የምናደርገው? መጀመሪያ ኮመን ዲፍረንሳቸውን የምንፈልግ ይሆናል ማለት ነው። ኮመን ዲፍረንሳቸውን ስንፈልግ እንዴት ነው? ዲፍረንሳቸው ኢኳልስ ቱ 11 አይደል? 11 minus 6 ላይ ነው 11 and 6 አይደል? ሶ ኦቨር እናደርግና 11 minus 6 እናደርጋለን ማለት ነው። ይሄ ስንት ይሆናል ማለት ነው? ይሄ ሶ ፈርስት ይሄ ማለት 75 እንደማለት ነው። which is የዚህ ማለት ነው የ11 75 ማይነስ እዚህ 35 ይሆናል። እዚህ የ6 ደግሞ 35 አይደል?
35 ሶ ኦቨር 11 ማይነስ 6 ይሄ ስንት ይሆናል? ይሄ 75 ለ35 ሲቀነስ 40 ይሆናል። ኦቨር 11 ሲቀነስ 5 ደግሞ 5 አይደለ? 5 ይሆናል ማለት ነው። ሶ መጀመሪያ እንደዚህ ይመጣል። 40 ለ5 በምናካፍል ሰዓት ደግሞ 8 የሚመጣ ይሆናል ማለት ነው። ሶ ይሄኛው 8 ይሆናል። 8 ኢኳልስ ቱ 8 ይሆናል ማለት ነው። ሶ ከዛ በኋላ የምናደርጋለን ፈርስት የመጀመሪያውን ተርሙን እንትን የምናገኝ ይሆናል ማለት ነው። እንዴት ነው ይሄ? a1 ኢኳልስ ቱ 6 ማይነስ 5 ያገኘ ነው ከስር የነበረው ማለት ነው። ሶ 35 ይሆናል። ይሄ 35 ነው አይደለ? ሶ 35 ማይነስ 40 ይሄ ማይነስ 35 ነበር ያገኘው። ሶ ማይነስ 35 ስለሆነ ስንት ይሆናል ማለት ነው? እቺ ማይነስ ስለሆነች ማይነስ 5 ይሆናል ማለት ነው። ማይነስ 5 ይሆናል ማለት ነው። ሶ ማይነስ 5 ከዛ ይሄን የምናደርጋለን ያገኘነውን የመጨረሻውን ሰም ነው የምናደርገው ማለት እንደምራቸዋለን ማለት ነው። ሶ ስንደምራቸው ምን ይሆናል? ሰሙን የዚህን ነው ፈልጉ የተባልነው። ሶ ኤስ 31 ኢኳልስ ቱ 31 ኦቨር 2 ማይነስ 5 ፕላስ 38 ይሆናል ማለት ነው። ይሄ ማለት እንዴት ነው? ይሄ እንዴት ይመጣል ማለት ነው? 31 ኦቨር 2 ይሆናል። 31 ኦቨር 2 ይሆናል። ሶ ይሄ 30ን በ8 ስናባዛ መጀመሪያ ይሄ አለ which is ማይነስ 10 ማለት ነው። ማይነስ 10 ከዛ 30ን በ8 በምናባዛበት ሰዓት አይ ቲንክ ወደ 240 ይሆናል ማለት ነው። 240 ስለዚህ ይሄን እንትን በምናደርግ ሰዓት 230 ይመጣል ማለት ነው። 230 ይመጣል። ሶ 31 ኦቨር 213 የሚሆን ይሆናል ማለት ነው። 213 የሚሆን ይሆናል። ሶ ይሄ ማለት ባጭሩ ምንድነው? 200 በሁለት አንድ ጊዜ በሁለት 115 ነው እንደማለት ነው። ሶ 115 እንደማለት ነው። 31 ታይምስ 115 31 በ115 ሲባዛ ደግሞ ስንት ነው የሚሆነው ማለት ነው? 31 በ115 3565 የሚሆን ይሆናል ማለት ነው። 3565 የሚሆን ይሆናል። 3565 የመጨረሻ መልሳችን የሚሆነው እሱ ነው። እሱን የሚመስል እንትን ካለ እሱ ቢ ላይ ያለው ማለት ነው። 3565 የሚሆን ይሆናል ሰማችን የሚመጣው ይሄ ነው የሚሆነው ማለት ነው። ቀጣዩ ጥያቄ ደግሞ ይሄ ነው። ይሄኛው ነው ቀጣዩ ጥያቄ የሚሆነው። ሶ ሰፖዝ ዘ ፎሎዊንግ ዳታ እነዚህ የተሰጡት ዳታዎች አሉ። ዌይቲንግ ኪሎግራም ኦፍ 10 ስቱደንትስ ኢን ክላስ ሩም ሶ which one of the following is not true about the data ስለ ዳታው ትክክል ያልሆነው የትኛው ነው የሚለው። ሶ ይሄኛው የሚሆነው ዲ ላይ ያለው ሚን ዴቪዬሽን about the mean of the data is 4.7 የሚለው ነው የሚሆነው ኖት ስለሚል ማለት ነው። ሌሎቹ ትክክል ናቸው። እንዴት ነው እሱ የማይሆነው? መጀመሪያ ሚኑን እናወጣለን። ሚኑን ስናወጣ እነዚህን እንደምራለን። እነዚህን እንደምረን ለ10 እናካፍላቸዋለን ማለት ነው። ሶ እነዚህን ስንደምራቸው ቶታሊ ወደ 600 አካባቢ 600 ይሰጡናል። ሚኑን ለማግኘት በ10 እናካፍላለን ማለት ነው። which is የቶታል ካውንቱ ማለት ነው። ቶታል ፍሪኩዌንሲያቸው ይሄ ስንት ይሆናል? 60 ይሆናል ማለት ነው። ሶ ሚናችንን 60 አገኘን እንደማለት ነው። ከዛ በኋላ ምን እናደርጋለን?
እንትኑን ዴቪዬሽኑን ሚን ዴቪዬሽን ለማግኘት ምን እናደርጋለን ማለት ነው። ሙሉ ያሉ ከእንትኑ አንዳንድ ከዚህ ለምሳሌ ከ61 60ን እንቀንሳለን፣ ከ49ም ከ52ም ከ68ም ከሁሉም 60 እየቀነስን እንሄዳለን ማለት ነው። ሶ እነዛ የቀናነስናቸውን በምንደምራቸው ሰዓት 48 ይመጣል ማለት ነው። 48 ይመጣል። ያን 48ን ደግሞ ለዚህ ለእንትኑ እናካፍላለን፣ ለፍሪኩዌንሲው እናካፍላለን ማለት ነው። በዛ ሰዓት ስንት ነው? በ10 እንደማለት ነው። ሶ በዚህ በምናካፍል ሰዓት ወደ 4.8 ነው የሚመጣው። ዋይል ግን እዚህ ጋር ሚን ዴቪዬሽን አባውት ዘ ሚን ኦፍ ዘ ዳታ የሚለው 4.7 አይደለ? 4.7 ነው ይሆናል የሚለው ነገር ግን 4.8 ነበር ትክክል ኮሬክትሊ መምጣት የነበረበት። ሶ ኖት ለሚለው ትክክለኛ መልስ የሚሆነው እሱ ይሆናል ማለት ነው። የዚህኛው ደግሞ የ15ኛ ጥያቄያችን የሚሆነው በዚህ ግራፍ ላይ ዲፔንድ ሆነ ነው። ሶ ኢን ሰርቴን መንዝ ኦፍ ዘ ይር ዘ ቴምፕሬቸር ኦፍ ዘ ሲቲ ዋዝ ሪካርድድ ኤንድ ፕሬዘንትድ አስ ፎሎውስ ከዚህ ስር እንዳለው ማለት ነው። ሶ ዊች ዋን ኦፍ ዘ ፎሎዊንግ ኢዝ ኩሙላቲቭ ፍሪኩዌንሲ ኦፍ ዘ ፎርስ ክላስ። ኩሙላቲቭ ፍሪኩዌንሲ ሲባል በጣም ቀላል ነው። በቀላሉ ፍሪኩዌንሲዎቹን አድ ማድረግ ነው አይደለ? እንደሚታወቀው እዚህ ጋር እነዚህን ፍሪኩዌንሲ አድ ማድረግ ነው ማለትም ይሄና ይሄ 20 ይሆናል። 28 እና እዚህ ጋር ያለችው 30 ይሆናል ማለት ነው። አይ ቲንክ ግን በአማራጮቻችን መካከል 30 ያለ አይመስለኝም። አንለስ እቺን 2ን ካላወጣን በቀር ማለት ነው። 2ን ካወጣን ሜቢ 27 ልናገኝ እንችላለን። ሶ ኩሙላቲቭ ማለት መደማመር ነው፣ ሁሉንም መደማመር ነው። ሶ 30 ነበር መምጣት የነበረበት። አይ ቲንክ ኢረር ሳይኖረው አይቀርም 30 ነው መሆን ያለበት። ነገር ግን አንድ ምርጫ መምረጥ ስላለብን ሲን እንወስዳለን ማለት ነው። ሲን እንወስዳለን ማለት ነው የሚሆነው። ሶ ለዛሬ ፋሚሊ እዚህ ጋር ብናቆም አሪፍ ይመስለኛል። የመጀመሪያው ፓርት ቪዲዮ እስካሁን ያየነውን የሚመስለው። ማንኛውም አይነት ሀሳብ፣ አስተያየት፣ ጥያቄ ካላችሁ በቴሌግራም በኮመንት ሴክሽን ላይ አድርሱኝ። ቴሌግራም ቻናላችን እንድትቀላቀሉ በዛውም ዲስክሪፕሽን ሴክሽን ላይ ያስቀመጥኩላችሁ ሊንክ አለላችሁ፣ ተቀላቀሉ። ሰብስክራይብ በማድረግ አበረታቱን፣ ላይክ በማድረግ አበረታቱን። ለጓደኞቻችሁ ደግሞ ሼር በማድረግ አደርሷቸው ይሄን መረጃ። በሚቀጥለው ቪዲዮ ደግሞ ፓርት 2 እና ሌሎች እንትኖችን ይዤ እመጣለሁ። እስካሁን አብራችሁኝ ስለቆያችሁ አመሰግናለሁ። መልካም ጊዜ ይሁንላችሁ። ይመቻችሁ።